እና ደግሞ ማለት ነው ገርዳሚዎቹ በቃ እንደዚህ ሶሻል ሚዲያ ትታ ትምህርት ቤት ስትገባ እንዴት ልትሆኑ ነው? ሽመልሱልን እኛው ትምህርቷን አትማርም በሱ ትቀስ ይሉ ነበረ። ዛሬ ደግሞ እሱ ደጋፊዎች እከካ እሷ ከዚህ በፊት በጠፋው እያለች ነው ማለትሽ። አይ ግን አንዳንድ ግን መሀይም ድንግራ ነው የሚያጋባው። በእናታችሁ አልተማራችሁ እዚህ በጎቹ ሁሉ በሙሉ አሁን ይጠፋሉ። ግን ደስ የሚለው አሁን እኮ አንዳንዴ የደበቀችውን እያመለጣት እያወራሽ ነው እንዴ? ትላንትና አቦዲ ጋር እንደምትጠበቅ ማረም ተነገር እያመለጣት ነው። ሰሞኑን ምግብ ራሱ አለች እኔ ምግብ ራሱ አለች ፍሬሽ ነገር ነው በላዋል ያመኛን ያደረ ተበላዋል አለች። እኔ ምግብ ራሱ ኧረ እንዳትታይ ቢሚዬ ምግብ ራሱ ፍሬሽ ነገር እና አለች እንደ ጁስ ነገር አሁን ኮካ ኮላ ራሱ ጋዝ አለው አልወድም ግዴን ነው የምጠጣው አለች ትላንትና አለች። እኔ የምወደው እንደ ጁስ ነገር ነው አለች። በቃ ይኸውላችሁ አሁን ሰውየው እርዳታው እንዳይለምን አረግንላችሁ። ምን ትፈልጋላችሁ? ራሱን አላመመው። በነገራችን ላይ የኛ ስድብ ነው ያሳመመው ሰውያችሁ። የራሱ ዘሮቹን የሚሳክስ ሚለምን እና ዝግጅቶች ዴዚ ብር ለመስጠት ፈልገው ብር ለመስጠት ለመርዳት የእሷ ስም መጥራት የእሷ መምጣት ምንድን ነው አስፈላጊነቱ? ሰው ይበላል እንዴ? ልክ እሷ ስትወጣ እኮ 700 ሰው ቀረቡ። ኧረ በስመ አብ። አሁን ባይዘው የራሷ ብር ያስፈልጋታል፣ እርዳታ ያስፈልጋታል። እሷ የምትረዳበት ሰዓት አይደለችም። እሷ በጥጋቧ ሰዓት ነው። ስለዚህ እሷን እርዷት፣ የእሷ ደጋፊዎች እሷን እርዷት። በጥጋቧ ነው እሷ እርዳታ የምትፈልገው፣ በጥጋቧ ነው እሷ እንጂ ምን የመሰለች እናት አለቻት። እንኳን ለሷ ምንም አትፈልግም። እንዴ ቁጭ ብላ እኮ ነው የምትበላው። ቁጭ ብላ አለም ተኝታ ምን ብላ ለብቻ ያል ነፃነት ፈልጋለች። ፍላጎቷ ይከበርላት ተብሎ ነው እንጂ ቤተሰቧ ስር ነው። አንተ የመሳሰሉም እናትና ልጅ ግን በጣም በተለይ ደግሞ ወጣት ሳለች እኔ ናይቱን ደግሞ ፎቶግራፍ ብታይ ደግሞ ደስ እንዳለኝ እኔ ግን ይኸው እንዲሁኝ ልጅነት ጀምራ ያን ፎቶ ለምን ፖስታ ለምን ደለተችው? እሱ ነው የደለተባት እሱ አይደለችም። አዎ አየሻ እሱ ነው የሚደልተው። ግን እኔ ደስ ብሎኛል ለአንድ ደቂቃ ቢሆን ራሱ እዚህ አይደለችም የምለው ለምን እንደሆነ ታውቂያለሽ? ምደልተው ራሱ ነው ሰውዬው ዴዲ የሆነ የተፈለገ ስለቅ አሁን ባለፈው ቲክቶክ ላይ የወንድሟ ፎቶ ለቃ 4 ሰዓት ሳይሞላው ደለተባት። ኖ ቲክቶክ ላይ ያለው አንቺ ተብላ ነው። አረ ቤተሰብ አንቺ ብላ ወንድምዬው ወንድምዬው ተቆጥቷል። ኦኬ ፐብሊክ ነው። ለምን ብሎ ወንድምዬው ያለ ተቆጣ። አሁንማ ወንድሜ ጋር ሄዳለሁ እያለች ነበረ ትላንትና ናፈቀች ነበረ። ይሻላታል የኔ ቆንጆ እንደዚህ እንደ እናቷ አቀብጣትማ ማሪያ ኮስተራላ ናትዬ እንደዛ ነው የማትሄደው። ማን ከለከላት? ዘራዋለች። አሁን ናፈቀች ነበረ። አዎ እሱን ትፈራለች። እናትዬው ጋር እኮ ጓደኛ ማቾች ስለሆነ ነው ትንሽ እናት ዴዚና እናትዬው እኮ እህቷም ነች ጓደኛዋም ነች ሁሉ ነገር አቆንተ ዴዚና አንቺ ምንሽ ነው የውሃ ብርጭቆ እንኳን ጠጣው ብርጭቆን አታጥልም ማለት አትችልም ማጠባ። አሁን እኮ እያጠበች ነው ግዴታዋ ሆነባት። አንዴ እናትዬው እኮ ተናግራለች በሚዲያ ልጄ ካልተማረች ሆምለስ ትሆንብኛለች። ፊት ለፊቷ ነው ያለችው። ፊት ለፊቷ ነው ያለችው። ስለ ልጇ ስለምታውቅ ነው እኮ እሷም ማለት እኮ በቀደምነት እኔ ካልተማርኩ አሜሪካ ሀገር ሆናለሁ አለች እኮ ዴዚ እየተናገረች። አየሻ እየገባት ነው። አልሐምዱሊላህ ዴዚ ሊንዳ እቺ ሳምንት በጣም ብዙ ነገር እያመጣች ፎቶዋን ተወድላት ከማዲንጎ ጋር በጣም ነው የምወድላት ፎቶ ሚሚ አርጊስ ያን ፎቶ እኔ አረ ዛሬ የሆነ ዴዚ ለቋየ ስቶሪ ላይ ማነው ዘፈን አርጎ ማለት ነው ይሄ ሰውዬው ነው ያ ሰውዬ ዛሬ ለቋታየ ያርገው ለኛ እንዴ ተፈልካታል። እሱ ቤት ነው እሱ ቤት አይደለም ከኛ በቃ ዛሬ ተቆጥቷል። ማን ያስቀምጠው?
ለዛ እኮ ነው እዛ ሄዶ በፌክ አካውንት ያየሁት። ግን አንቺ አለማፈሯ በስመ አብ። እኔ ደግሞ የተናደድኩት በሚሚ ሰበብ ስለሆነ ነው እንጂ ሌላ ሰው ቢሆን አልናደድም። ሚሚ የቀድሞ ፎቶ አድርጊ በእናትሽ፣ በጣም ነው የምወድላት ፎቶዋን ነው የዲዚ ፎቶ። ይህ ቅድምን አድርጊ እስኪ። ቀይ ተከታትላችሁ ይቻላል። አቤል ደግሞ ማን ነው? አቤል የጀርመኑ ነው የሱ ጓደኛ። እሱ እኮ ጠይቋታል። አሁን የሚያባሽቃት እኮ ለዛ ነው ታውቃላችሁ። ከሱ ጋር ብትሆን ይሻላት ነበረ። ኧረ የሽማግሌ ደግሞ ቆይ አቤል የምትይው የጀርመኑ ነው የምትይው ወይስ የጀርመኑ? አንተ እሱንና እሱ ልጅ አንቺ አለ እሱ ባለጌ እኮ ነው። ለዚህ እኮ ነው የሚያባሽቃት። ካያችሁ ከዚህ ከአሞራው ጋር ከተገናኘ ጀምሮ ሁሌ ነው የሚያባሽቃት። መጀመሪያ እሱ ነው የጠየቃት። ዴቪ ራሱ ቤቱ ጠፍታለች። ዴቪ አትሄድም ቤቱ። እኔ እሱ በጣም ነው የሚያስጠላኝ። እኔ በቀደም አስጠላኝ። እሺ እናትየው እኮ ሰድባኛለች። እሺ ገቤት አለ የእናቷን ጥስ ገደል ይግባ ቡዳ። እኔም እሱ ተሰድቤ ያለው በአንተ ምክንያት አለው። ቤተታሞች ለሰውየው እኔም እኮ በአንተ ምክንያት ተሰድቤያለሁ። እሱ ራሱ እኮ ለራሱ እኮ ለልጁ ጓደኛ መስሎ ነው የሚታየው፣ ግን እርኩስ ነው። ውስጡ አይገኝም። ቡዳ አይጠቅመው። በነገራችን ላይ ዴዚ ሴት ጓደኛ ነኝ ያለችው እውነቷን ነው። ሜላት ምን እንደሰራች ይሄ ፎቶ ራሱ ያምራል። እኔ እኮ ዴዚ ሁሉ ፎቶ ያምራል። የሚያስጠላ ፎቶ የላትም ፎቶ። እኔ የሚገርመኝ ዴዚ ለእንትና ብቻ ነው ኮመንት የምትሰጣት እየገባች ፎቶ አስለቃት። ላይቋ ደግሞ ማነው? አይቋ ነች። አይቋ ሚላት ዴዚ። እኔ ልንገርሽ አሁን ይከውን መጀመሪያ ከዴዚ ቤት ማስቦልካት አይቋን ነው ታውቂያለሽ። የእናቷ ሊዩዘር ኔሟን ሁሉ ኮዷን ነው አድርጌ እናቷን የዘቀዘቀቻት እኮ መጀመሪያ እሷ ናት። እሷን ይስራምነች ይስራምሏት። አይቋ ማናት? ያላቃት ብሎክ እናተኛ ቤት ሚሳ ብሎክ ነው። የዴዚን እናት ዘቅዘቃች ባለጌ ብላ የሰደበቻት እኮ እሷ ናት። ኧረ ዛሬ ደግሞ ጭቅጭታማ ደግሞ ዴዚ ቤት እየጻፈች ነበረ። ምን እያለች ታብታብ አድርጎ ትላታለች በልብ አንዴ ተቃለች ዴዚ ተታወራ ልትቃለች። እኔ ግን እሷ ሴትዮ ስታስጠላኝ ነው። ምንድን ነው ቢስማ እኔ ስሟ ማንሳት እራሱ ይደብረኛል። ጭቅጭታማ ደግሞ ዛሬ ልንገራችሁ የሽማግሌው ሚስት ማለት ነው በውስጥ ከፍቼ ነገርኩሽ። አሙ ምን አለች ደግሞ? ከዛ እኔ ሊንዳ እናንተ በፌክ አካውንት ሊንዳን የተናገራችኋት እኔ ሊንዳ ነው። ከዛ የሆነ ነገር በውስጥ ለሆነ ሰው ልካለት የእነዛን ቤት መረጃ ሰጥታ ነበረ። ይሄ ራሱ እኔ እወደዋለሁ። እኔ ሁሉንም ወደ ዴዚ ፎቶ አንድ በጣላ ፎቶ የለም ለስታን ፎቶ። ከዛ ምን እንዳለች ታውቂያለሽ? እንዲህ ስትል አንቺ ወረኛ ከአሁን ወደ እኔን ስም ብትጠሪ ለዛኛው ግሩፖች ይሄን ነው ምልክብሽ አልኳት። ከዛ አንቺ ኬት አመጣሽ ምናምን። ከዛ እንዳለች እኔ እኮ እወድሻለሁ አንቺ ብትጠይኝ ማለት የነጭቅጠት አማን ጉድ ነው የሚያወጣችሁ እኮ አይደለም። ኧረ ከዛች ከገንቦዋ ጋር የተጻጻፈችው ለሆነ ሰው ላከችለት። ያ ሰው ደግሞ ለእኔ ላከልኝ። ያንን ነው የምትይኝ? አዎ አንቺ ተጠፋለሽ እንዴ ከገንቦዋ ጋር? እሺ ከዛ ሁለተኛ ስነ ስርዓት ያዝ። ለዛኛው መንደር ሰው ነው ማወራብህ። ሁለተኛ ፈን ብትከፍት እኔ እኮ ነገሩን ለማረጋጋት ነው ሁላችሁንም ሚስጥራችሁን የምደብቅባቸው። እናንተ በውስጥ የምትሰሩት ስራ ሌላ ነው፣ በውጭ ደግሞ ሌላ ነው የምትሰሩት። እንዲህ አይሽ እንዳየን እኮ እወድሻለሁ አንቺ ብትይኝ ምን ይወድሻል? ሄድ እንዳንቺ አሮጌ አቀፍ ያለ ደግሞ ወጣት ነው ማጫወት ነው አልኳት። ሚስጥር አንቺ በጣም ሊማይፋል አቃጣይና አቃጣይ የመጨረሻው ውሸታም ደግሞ እኔ ላካረኩላት ትጠንቀቅ ብላ ደነገጠች እንደማትወቅ ብዬ ማለት ነው። ሌባ ገና ብዙ አለ ከፈለገች ለነዛኞቹ እንልክላቸዋለን። አሁን አርፋ ማትቀመጥ ከሆነ
ቤታቸው አያስገቧትም። እንደዛች እንደ ዙዙ ምን እንደሚደረግ አያውቁም እነሱ። በውስጥ ምን እነሱ አያውቁም። በውስጥ በላይ ያጨበጨባሉ። እዚህ ብለው በቃ አሁን ሰላይ ላይ